ድራማውም የሚጀምረው የኮን ሃይ ስኩል ተማሪዎች ወደ ትምህርት ቤታቸው ሲያመሩ ያስመለከተን ሲሆን ከነዚህም መካከል ዋና ገጸ ባህሪያችን የሆነችው ኪጁን ትገኝበታለች። ኪጁን ላያት ሁሉ የምታፈዝ ውብ ወጣት በመሆኗ በዚያ ትምህርት ቤት ውስጥ እሷን ለማውራትም ሆነ ከሷ ጋር አብሮ ለመሆን የማይቋምጥ አንድም የአዳም ዘር አልነበረም። ወደ ግቢው በምትገባበትም ሰዓት ኪጁን መጣች እያሉ ፈገግታ በተሞላበት ሰላምታ ቢቀበሏትም እሷ ግን ከኩራት አሊያም ከትዕቢት የተነሳ ሳይሆን በዚህ ታሪክ ውስጥ ቆየት ብለን በምንረዳው ሰበብ ምክንያት ከአንዳቸውም ጋር ግንኙነት መመስረት አትፈልግም። ወደ ትምህርት ቤቱም እንደገባች ኪጁን ስልኳን ስታወጣ በኢንስታግራም ላይ አለች የምትባል ኮከብ መሆኗን እንመለከታለን። በትምህርት ቤቱ የሚገኙ ተማሪዎች በሙሉ ይህንን አፕ የሚጠቀሙ ሲሆን ከንጋት እስከ ምሽት ያለውን ውሏቸውን በዚያ ላይ መልቀቅ ፋሽን ካደረጉት ሰንበትበት ብለዋል። ኪጁንም እንደ አጃቢ የሚከተሏትን ተማሪዎች አስከትላ ደረጃውን በመውጣት ላይ ሳለች ድንገት ደረጃውን ከሚወርዱ ሁለት ወንዶች ጋር ትጋጫለች። መንገዷን ባደናቀፏት ወንዶች ብትናደድም ነገር ግን ብታመሰግናቸው ሳይሻል አይቀርም። ምክንያቱም ኪጁን በምናቧ እንደነበረችው ታዋቂና ተወዳጅ ተማሪ ሳትሆን አይናፋርና በምናቧ በምትፈጥራቸው ውሸቶች ራሷን እያታለለች የምትኖር ተማሪ ነች። የገጯትም ልጆች ተመልሰው መጥተው ይቅርታ ከጠየቋት በኋላ በመንገዱ ላይ እንዳላዩአትና ማን እንደሆነች ራሱ እንደማያውቁ ይነግሯታል። በተናገሯት ነገር የተበሳጨችው ኪጁንም ማንም በህይወት ስለመኖሯ እንኳን እንደማያውቅ ያክል የተሰማት ሲሆን በዚህም ይህ የህይወቷ ትልቁ ችግር እንደሆነ ማሰብ ትጀምራለች። ወደ ክፍሏም እንደገባች ሁሉም ተማሪዎች በስልካቸው ላይ ተጠምደው በኢንስታግራም ላይ ስላዩአቸው ፖስቶች ሲያወሩና ሲሳሳቁ ታገኛቸዋለች። ምንም እንኳን ኪጁን የኢንስታግራም አካውንት ቢኖራትም ምን ብላ መጻፍ እንዳለባትም ሆነ እንዴት ታዋቂ መሆን እንደምትችል አታውቅም። እንደምንም ለመሞከር በማሰብ የተለያዩ ነገሮችን ጽፋ ፖስት ለማድረግ ብትሞክርም ነገር ግን ማንም ጋር ለመድረስ ባለመቻሉ ምክንያት ድምጿን ከፍ አድርጋ ከራሷ ጋር ማውራት ትጀምራለች። ወዲያውኑም አጠገቧ ያለውን ሰው እንደረበሸችው በማሰብ ይቅርታ ልትጠይቀው ብትሞክርም ነገር ግን በዚያ መቀመጧን እንኳን እንዳላስተዋለው ይነግራታል። ሆድ ለባሰው ማጭዳት ታውሰው ሆነና ነገሩ ቀድሞውንም የተከፋችው ኪጁን የባሰ መከፋት ትጀምራለች። በሰዓቱም የክፍል ፕሬዝዳንታቸው የሆነችው ቾይ ፊት ለፊታቸው በመቆም የተሰጣቸውን የቤት ስራ ጠረጴዛቸው ላይ እንዲያስቀምጡት ትነግራቸዋለች። ተማሪዎቹም ስለ ስፖርት ክፍለ ጊዜያቸው ጠይቀዋት በክፍላቸው ውስጥ ሆነው እንደሚያሳልፉት ስትነግራቸው ቀድሞውንም ከስልካቸው ላይ መላቀቅ ያልፈለጉት ተማሪዎች በዜናው ይደሰታሉ። ኪጁንም መላው የክፍሉ ተማሪዎች እንዴት ቾይን እንደሚወዷትና ከሰዎች ጋር የምትግባባበትን መንገድ ስትመለከት ትክክለኛ ተግባቢ ሰው ማለት ሁሉም ሰው የሚወደው ሰው ማለት እንደሆነ ታስባለች። በኋላም አርፍዶ የመጣው ካንጆ ወደ ክፍል እንደገባ ከተማሪዎች ጋር መቀላለል ሲጀምር ኪጁን ልጁ ምን ያክል ተግባቢ እንደሆነና ተማሪዎቹም እንደሚወዱት ማሰብ ትጀምራለች። ልጁም ታዋቂ ሰው ለመሆን ስልጠና እየወሰደ መሆኑን ስታውቅ በመልከ መልካምነቱ የተሳበችው ኪጁን ከተማሪዎች ጋር እንዲግባባ ያደረገው ይህ ቁንጅናው ሊሆን እንደሚችል ማሰብ ትጀምራለች። ወደ ቤቷም ስታመራ ለእናቷ በመደወል ለእራት ምን እንደተሰራ ለማወቅ ብትሞክርም ይባስ ብሎ ሙሉ ቤተሰቦቿ ሳይነግሯት እራት ለመብላት ተሰብስበው እንደወጡ ትሰማለች። እናቷም እሷን መጥራት እንደረሳች በመንገር ይቅርታ ስትጠይቃት ኪጁንም በመበሳጨት ስልኩን ትዘጋዋለች። ከዛ በንዴቷ ላይ ለመጨመር ይመስል አንድ በአካባቢው የሚያልፍ ሰው ድንገት ገጭቷት ሲያልፍ ኪጁን ይባስ የምትይዘው የምትጨብጠውን በማጣት ተናዳ ብትሄድም ልጁ ግን በአትኩሮት የተመለከታት የት እንደሚያውቃት በማሰላሰል ላይ እንዳለ አላወቀችም ነበር። ወደ ቤት እንደደረሰችም ዳግመኛ እድሏን ለመሞከር ኢንስታግራም ላይ ጓደኛ ለማግኘት ብትሞክርም ማንም ሰው በሷ ሊሳብ እንዳልቻለ እንመለከታለን። በማግስቱም ወደ ጂም ክላስ ስትሄድ ካንጆ በድንገት አስቁሟት ስልኩን እንደረሳና የሷን መጠቀም ይችል እንደሆነ ይጠይቃታል። ለአፍታ አይኗን ሳታሽም ኪጁን ስልኳን ከሰጠችው በኋላ ተጠቅሞ እስኪጨርስ ድረስ ውበቱን ማድነቅ ትጀምራለች። ስልኩን በመጠቀም ላይ ሳለም ልታናግረው ብትሞክርም ነገር ግን አንድም ሳይመልስላት ስልኩን ተጠቅሞ ከጨረሰ በኋላ የጂም ክላስ እንዳያመልጣት ፈጥና እንድትሄድ ይነግራታል። እሷም አብሯት ሄድ እንደሆነ ስትጠይቀው እንዳመመውና ወደ ነርሷ ቢሮ መሄድ እንዳለበት ያሳውቃታል። በስፖርት ክፍለ ጊዜያቸውም ላይ ሳሉ ኪጁን ከጋንጆ ጋር ያደረገችውን ንግግር በማስታወስ በመጨረሻም ልታናግረው የምትችለው ሰው በማግኘቷ መደሰት ትጀምራለች። ከዛም ከጎና የተቀመጡት ተማሪዎች በቦርሳቸው ውስጥ ስለያዙት ሊፕስቲክ
ሊፕስቲክና ወደ ክፍል ሲመለሱ እንዴት እንደሚያሳዩት ሲነጋገሩ ትሰማለች። ነገር ግን ወደ ክፍል በሚመለሱበት ሰዓት ሊፕስቲኩን ከቦታው ያጡታል። እሳት ለብሰው እሳት ጎርሰውም ከክፍሉ መጨረሻ ላይ የወጣችው ኪጁን በመሆኗ ስለ ጉዳዩ ማፋጠጥ ቢጀምሩም ኪጁን እንኳን ለሰው ለራሷን በማይሰማ ድምፅ እንዳላደረገችው መናገር ትጀምራለች። በሰዓቱም ካንጆ ወደ እነሱ በመምጣት ከክፍሉ መጨረሻ የወጣው እሱ እንጂ ኪጁን ባለመሆኗ ምክንያት እሷ እንዳልወሰደችው ይነግራቸዋል። ከዛም ወድቋል ብለው ሲያብዱበት የነበረው ሊፕስቲክ አንድ ወንበር ስር ወድቆ ካገኘው በኋላ ከዚህ በኋላ ሰውን ከመውቀሳቸው በፊት በደንብ እንዲፈልጉት በመናገር በፍጥነት ይቅርታ እንዲጠይቋት ይነግራቸዋል። የሹፈት ይቅርታ ጠይቀዋት ከሄዱም በኋላ የክፍሉ ፕሬዝዳንት የሆነችው ቾይ ወደ እሷ በመምጣት ደና ስለመሆኗ ስትጠይቃትም ኪጁን ምንም እንዳልተሰማትና ደና እንደሆነች ትመልስላታለች። እሷም ራሷን መከላከል እንደነበረባት ስትነግራት ካንጆም ዳግመኛ ጣልቃ በመግባት ምናልባትም ራሷን መከላከል ያልቻለችው እንድታወራ እድል ስላልሰጧት እንደሆነ ይነግራታል። እሷም ወደ ነርሷ መሄዱን እንደሰማችና ደና መሆኑን ስትጠይቀው ወደዛ የሄደው ደና መሆኑን ለማረጋገጥ ብቻ እንደሆነ ይነግራታል። ከዛም ወደ ኪጁን በመዞር ደና መሆኗን ሲጠይቃት በደስታ ልታብድ የደረሰችው ኪጁን እንደምንም ራሷን በመቆጣጠር ደህና እንደሆነች ትነግረዋለች። ነገር ግን ደስታዋን አጣጥማ ሳትጨርስ ብዙም ሳይቆይ ስሟን አሳስቶ ሲጠራው በመስማቷ ያን ያክል ለሷ ቦታ እንደሌለው በማሰብ ወደ ቀድሞዋ ድብርት ትመለሳለች። ወደ ቤት የሚወስዳትን ባስ በመጠበቅ ላይ ሳለችም በድንገት አንድ ስልክ አጠገቧ ወድቆ ስታገኝ ምናልባትም አንድ ሰው ረስቶት እንደሆነ በማሰብም ስልኩን ስትከፍተው የሁል ጊዜ ምኞታ የሆነውን የኢንስታግራም አፕ ትመለከታለች። በስልኩም ላይ የሀገር መልእክቶች ሲላኩበት ስትመለከት ስልኩ የአንዱ የትምህርት ቤታቸው ተማሪ ሊሆን እንደሚችል ትገምታለች። በዚህም በደስታ ልትሞት የደረሰችው ኪጁን በዚህ ስልክ ምክንያት በትምህርት ቤት ውስጥ የሚለቀቁት ፖስቶችንና ከጀርባቸው ማን እንዳለ ለማወቅ ትችላለች። በኋላ ላይም የመጀመሪያው የትምህርት ቀናቸው ላይ ሁለቱ ልጆች ተመልሰው ይቅርታ እንዲጠይቋት ያደረገው ካንጆ እንደሆነ እንመለከታለን። በሚቀጥለውም ቀን ሴት ሪፖርተሮች ወንዶችን ኮከብ እንዲሆኑ የሚያሰለጥንን ካምፓኒ ሲጎበኙ የዚህ ካምፓኒ ሰልጣኞች ፊታቸውን በአደባባይ ማሳየት ባለመቻላቸው ምክንያት ሴቶቹ ፎቶአቸውን ለማግኘት የሚያደርጉት ሙከራ ሳይሳካ ይቀራል። በድንገትም ካንጆ በመካከላቸው ሲገባ ልክ እንደ ጓደኞቹ ሁሉ ማስክ ባለማድረጉ ምክንያት በፎቶአቸው ውስጥ ይገባል። ፎቶውን ሙሉ ሳያድር በኢንስታግራም ላይ ሲለቀቅ ሰዎች የት እንደሚማርና የት እንደሚገኝ ማወቅ በመጀመራቸው ነገሮች ከካምፓኒው ስርዓት ውጪ መሆን ይጀምራሉ። ካንጆ በትምህርት ቤት ውስጥ እጅግ የተካነበትን ቅርጫት ኳስ ከተጫወተ በኋላ ወደ ክፍሉ ሲመለስ አስተማሪው በቅርቡ በወሰዱት ፈተና የመጀመሪያውን ደረጃ ሊይዝ የቻለው እሱ መሆኑን ይናገራል። በዚህም መምህሩ እንዲያጨበጭቡለት ሲጠይቅ ካንጆ ከዚህም በፊት በትምህርት ቤቱ አለ የሚባል ሰቃይ ተማሪ መሆኑን እንመለከታለን። በዚህም መሃል ኪጁን የወሰደችውን ስልክ ይዛ ወደ ቤቷ ስታመራ ከሰዎች ጋር እንዴት መቀራረብ እንዳለባት ታውቅ ዘንድ የዚህ ኢንስታግራም አድሚን ለመሆን ትመኛለች። ነገር ግን በማይታመን መልኩ ወደ ቤቷ ሄዳ ስልኩን ስትከፍተው በእርግጥም አድሚን መሆኗን ትመለከታለች። በማግስቱም አዲስ ተማሪ ወደ ትምህርት ቤታቸው ሲቀላቀል ኪጁን ግን ባገኘችው ስልክ ምክንያት በትምህርት ቤት ውስጥ የሚከናወኑትን ነገሮች በሙሉ ማወቅ እንደምትችል በማሰብ ላይ ነበረች። በቅርቧም የነበሩ ሴቶች በሚያወሩበት ሰዓት የበለጠ ተግባቢ ለመሆን ስትል ብትቀላቀላቸውም ነገር ግን እያወሩ ያሉት ስለ ካርቱን ካራክተር ስለመሰላት ለመግባባት ያቅታታል። በክፍል ውስጥም ኤርፎኑን ስለማጣቱ በኢንስታ ላይ ፖስት እንዳደረገ ወደ ተመለከተችው ተማሪ በመሄድ ምናልባትም አዲስ ኤርፎን ይፈልግ እንደሆነ ትጠይቀዋለች። እሱም እንዴት ልታውቅ እንደቻለች ሳያፋጥጣትም ኪጁን የሆነ ያልሆነውን መቀባጠር ስትጀምር ተማሪው በንዴት ጥሏት ይሄዳል። መምህሩም ወደ ክፍሉ እንደገባ ስርዓት ይዘው እንዲቀመጡ ከነገራቸው በኋላ ቀደም ሲል ከመኪናው ሲወርድ የተመለከትነው አዲሱ ተማሪ ሊያንግ ወደ ክፍሉ ይገባል። አረማመዱም ሆነ ሁኔታው ልክ እንደ ወታደር ሲሆን መምህሩም ራሱ እንዲያስተዋውቅና ከተማሪዎቹ ጋር እንዲተዋወቅ እድል ይሰጠዋል። መምህሩም ከወጣ በኋላ ካንጆና ሌላ ተማሪ ሊተዋወቁት ሲሄዱ ሊያንግ ካንጆ በኢንተርቴንመንት ካምፓኒ ውስጥ በመሰልጠን ላይ እንዳለ ይረዳል። ነገር ግን ስለ ሁኔታው ሲጠይቀው ልክ ወንጀል የሰራ ያክል ለመደባበቅ በመሞከር ከጓደኛው ጋር ፒዛ ለመብላት እየጎተተ ያስወጣዋል። ኪጁንም ከክፍሉ ስትወጣ በቅርቡ ፖስት ስለተደረገውና ስለጠፋው ቪዲዮ ሲወራ ስትሰማ አሁን አድሚን በመሆኗ ማን ፖስት
እንዳደረገው ማየት እንደምትችል ታስባለች። ማንም ሳያት ስልኳን ለማየት እየሮጠች ስትሄድም በዚህም መሃል ካንጆ ስልኩን ለመውሰድ ወደ ክፍሉ ሲመጣ በፍጥነት ወደ ኦዲቶሪየም ክፍል እንዲመጣ የሚያዝ መልእክት ተጽፎለት ያገኛል። በቦታው እንደደረሰም ኪጁንን እንዳገኛት ከሱ ምን እንደምትፈልግ ሲጠይቃትም ስለመጣ በደስታ ያበደችው ኪጁን ያገኘችውን ቪዲዮ ታሳየዋለች። በቪዲዮውም ላይ የሚታየው አንድ መጥፎ የሚባል ድምጽ ያለው ሰው ሲዘፍን ሲሆን የትምህርት ቤቱን ተማሪዎች በሙሉ ቀናቸውን ያሳለፉት የዚህን ሰው ማንነት በመፈለግ ላይ ነበር። ኪጁንም በቪዲዮ ላይ ያለው እሱ መሆኑንና ሰዎቹም የሳቁት በሱ ላይ እንደሆነ ብትነግረውም ካንጆ ግን ስለምን እንደምታወራ እንደማያውቅ በመናገር ጥሏት ይሄዳል። በሁኔታው ግራ የተጋባቸው ፕሬዝዳንቷ ቾይ አብሯት ቪዲዮ እንዲሰራ ስትጠይቀው በንዴት እንደማይፈልግ ይነግራታል። በድንገትም ኪጁን ወደ ቦታው ስትመጣ ባልተለመደ ሁኔታ ቀልቡ ይገፈፋል። ቀጥሎም ለብቻቸው እንዲያወሩ ከጠየቃት በኋላ አብረው ሲወጡ ሊያንግ ይመለከታቸዋል። ማንም ሰው ወደ ማይኖርበት የጸጥታ ስፍራ ከደረሱም በኋላ ኪጁን ይህ ስፍራ ከዚህ በኋላ በሚስጥር የሚገናኙበት ስፍራ እንደሚሆን ትነግረዋለች። በዚህም ግራ የተጋባው ካንጆ ለምን መገናኘት እንደሚያስፈልጋቸው ሲጠይቃት በሐሳብ ወደ ኋላ ተመልሰን በዚያ ክፍል ውስጥ በያዘችበት ቪዲዮ ምክንያት ስምምነት እንዳደረጉ እንመለከታለን። አንድ ውለታን የሚውልላት ከሆነ ቪዲዮውን ድሌት እንደምታደርገው ስትነግረውም ውለታው ምን እንደሆነ ይጠይቃታል። ከዛም በሚገርም ሁኔታ በሁሉም ተማሪዎች ፊት እሷን እንደሚወዳት እንዲናገር ስትጠይቀው ካንጆ በሁኔታው ግራ ቢጋባም እሷም ይህንን የምታደርገው ታዋቂ መሆን ስለምትፈልግና ብቸኛው ያላት መንገድም ይህ በመሆኑ ምክንያት እንደሆነ ትነግረዋለች። በሚቀጥለውም ቀን ወደ ትምህርት ቤቱ ሲመጣ ፎቶ በየቦታው በመበተኑ ምክንያት እያንዳንዱ የክፍሉ ሴቶች ከሱ ጋር ፎቶ ለመነሳት ይሰለፋሉ። ከዛም በተጨማሪ ፎቶ በጠቅላላ በኢንስታግራም ላይ መለቀቁንና ፌመስ እንደሆነም ሲነግሩት በሐሳብ ከኪጁን ጋር እያወራ ወደ ነበረበት ሰዓት ይመለሳል። በዛም ኪጁን ባቀረበችለት ጥያቄ ግራ በመጋባት በአሁን ሰዓት ስልጠና ላይ በመሆኑ ምክንያት ይህንን ማድረግ እንደማይችል ይነግራታል። እሷ ግን ግግም በማለት እንደሱ አይነት ታዋቂ ሰው ካልሆነ በስተቀር ህልሟን ለማሳካት ሌላ ሰው ማግኘት እንደማትችል ብትነግረውም ሊስማማ ባለመቻሉ የሚረዳት ከሆነ ግን ሚስጥሩን እንደምትጠብቅለት ትነግረዋለች። ከሐሳቡ ሲመለስም በሐሳቧ ስለተስማማ ማመስገን ስትጀምር ይህንን ያደረገው በቪዲዮ ምክንያት ስላስፈራራችሁ ብቻ እንደሆነ ይነግራታል። ንግግሩን ችላ በማለትም በትምህርት ሰዓታቸው ላይ እንዴት ብሎ ፍቅሩ እንደሚገልጽላት ያወጣችው እቅድ ብትነግረውም እሱ ግን በንዴት ይፈጽሙ የማይሆን ሐሳብ እንደሆነ ይነግራታል። ሐሳቧን አለመቀበሉን ስትመለከትም ፍቅሩን ከባስኬትቦል ጨዋታቸው በኋላ እንዲገልጽላት ትጠይቀዋለች። አሁንም ቢሆን ግን ካንጆ እቅዶቿ በሙሉ ዘመን ያለፈባቸው እንደሆኑ ይነግራትና በሰዎች ዘንድ መወደድ የምትፈልግ ከሆነ ባህሪዋን ማስተካከል እንደሚኖርባት ሲነግራት ኪጁንም ሐሳቡን ራሱ እንዲያመነጭና መንገድ እንዲፈልግ ትነግረዋለች። አመሻሽም ላይ ኪጁን ኢንስታግራሟን ስትከፍት ብዙ ተማሪዎች ፍቅር በሚገለጽበት ቀን ላይ ፍቅራቸውን የሚገልጹለት ሰው ስለመኖሩ ሲጽፉ በመመልከቷ ምናልባትም ካንጆን ፍቅሩን ለመግለጽ እቅድ እያወጣ መሆኑን ታስባለች። ነገር ግን በተቃራኒው በክፍሉ ውስጥ ሆኖ በንዴት እየቆሰለ ያለው ካንጆ ይህንን ስምምነት በምን አይነት መንገድ መጨረስ እንዳለበት ማሰብ ይጀምራል። ኪጁንም ኢንስታግራሟን በመጠቀም ላይ ሳለች ብዙ ሴቶች ስለ አዲስ ገቢው ተማሪ ሲነጋገሩ ትመለከታለች። ከመጣ ገና በአንድ ሳምንቱ ገናና ለመሆን በመብቃቱም ተገርማ ኢንስታግራም ላይ ብትፈልገውም ነገር ግን ልጁ አካውንት እንኳን እንደሌለው ትረዳለች። በማግስቱም ልክ የቫላንታይን ቀን የሆነ ያክል ሁሉም ተማሪዎች ጥንድ ጥንድ ሆነው ተቀምጠው ስታይ ይበልጡን ታዋቂ ለመሆን ፍላጎቷ ይጨምራል። በዚህም መሃል አዲስ ከገባው ተማሪ ጋር በመጋጨቷ ይቅርታ ስትጠይቀው ቀድሞውኑ ማንነቷን ያውቅ ነበርና ጥቂት ካወራት በኋላ ጥሏት ይሄዳል። ካንጆም ወደ ክፍል ሲገባ የክፍሉ ፕሬዝዳንት ቾይ አንድ ሰው ለሚወደው ሰው ፍቅሩን መናገሩንና አሁን የሱ ተራ መሆኑን ትነግረዋለች። ኪጁንም ወደ ክፍሉ ስትገባ ካንጆ ፍቅሩን ሊገልጽላት እንደሆነ ሙሉ ተስፋ ይዛ ብትገባም እሱ ግን ሐሳቡን ቀይሮ በመውጣቱ ምክንያት ልቧ ይሰበራል። በዚህም ምክንያት ተከፍታ በትምህርት ቤት ውስጥ ወክ በማድረግ ላይ ሳለች ሁለት ወንዶች ውሃ መረጫጨት ይጀምራሉ። በመሃልም ውሃው ሲረጭባት ኪጁን ምን እንደምታደርግ ባለማወቋ ደርቃ ብትቀርም ካንጆ በመሃላቸው በመግባት ውሃውን ይከላከልላታል። በዚህም አጋጣሚ ፍቅሩን በአደባባይ ሲገልጽላት ምን ማድረግ እንዳለባት ባለማወቋ ምክንያት ባለበት ጥላው ትሄዳለች። በሐሳብ እንደተዋጠችም ደረጃውን በመውጣት ላይ ሳለች
በድንገት ስትደናቀፍ ካንጆና ሊያንግ በጋራ ያድኗታል። ልጁም ከትምህርት ቤት መልስ ወደ ካምፓኒው ዳይሬክተር በመሄድ ትምህርት ቤቱን እንደወደደውና በዚያው መቀጠል እንደሚፈልግ ይነግረዋል። ዳይሬክተሩም በዚያው ትምህርት ቤት ውስጥ ሌላ እንደሱ ታዋቂ ለመሆን እየሰለጠነ ያለ ሰው መኖሩን ቢጠይቀውም እሱ ግን ማንም እንደሌለ ይነግረዋል። በዚህም ካንጆ እየዋሸ እንደሆነና ልክ እንደሱ እየሰለጠነ መሆኑን ይረዳል። ካንጆም በሐሳብ ኪጁን ከሌላ ተማሪ ጋር ቆማ የተመለከተበትን ጊዜ ካስታወሰ በኋላ በድጋሚ በሚያገኛት ጊዜ ልጁ ማን እንደሆነ ሲጠይቃትም እሷም የድሮ ጓደኛዋ እንደሆነ ትነግረዋለች። ስለ ሁኔታው የበለጠ ለማወቅም ስለ ማንነቱ እንድትነግረው ሲጠይቃት ኪጁን ልጁን የምታውቀው ከ6 ወይም ከ7 ዓመት በፊት መሆኑንና የዚያን ጊዜም አንድ ሰፈር አብረው ይኖሩ እንደነበር ትነግረዋለች። በተጨማሪም ከዛ ሰፈር ከለቀቀ በኋላ ስለሱ ምንም ሰምታ እንደማታውቅ ትነግረዋለች። ካንጆም ልክ እንደ ፍላጎቷ ፍቅሩን በሰው ፊት እንደተናዘዘላት ሲነግራት እሷ ግን ገና በሶሻል ሚዲያ ላይ ታዋቂ ባለመሆኗ ውላቸው እንዳልተጠናቀቀ ትነግረዋለች። በዚህም በሰዎች ሁሉ ፊት የሱን ጥያቄ ውድቅ በማድረግ የበለጠ ታዋቂና መነጋገሪያ ለመሆን እንዳሰበች ስትነግረውም ካንጆም ይባሱን በንዴት ያብዳል። እሷም ስለ ቪዲዮ በማንሳት ዳግመኛ ልታስፈራራው ብትሞክርም እሱ ግን ከዚህ ይልቅ እንዴት ከሰው ጋር መግባባት እንደምትችል ሊያስተምራት ቃል ይገባላታል። ከታዋቂነት ይልቅ በማንነቷ ላይ ትኩረት እንድታደርግ ሲነግራት እሷም የሰጣትን ምክር በመቀበል ተግባራዊ ማድረግ ትጀምራለች። በዚህም ምክንያት በመንገዷ ላይ አዝነው የተመለከተቻቸውን 2 ሴቶች በንግግሯ ልታጽናናቸው ብትሞክርም ነገር ግን ሊሳካላት ባለመቻሉ ከካንጆ ጋር አዲስ መንገድ ለመፈለግ ይሞክራሉ። በስፖርት ክፍለ ጊዜያቸው ላይም ምን ያክል ጎበዝ መሆኗን ለማሳየት ሙከራ ብታደርግም ከተማሪዎቹ ፊት ለፊት በመውደቋ ሌላ ክሽፈትን ታስተናግዳለች። ምንም ያክል ሙከራ ብታደርግም ሊሳካላት ባለመቻሉ ድባቴ ውስጥ ስትገባ ካንጆ የምታደርገው ነገር በሙሉ ስህተት መሆኑን ይነግራታል። እሷም እያለቀሰች እሱ ታዋቂና ተግባቢ በመሆኑ እሷ እያሳለፈች ያለችውን ነገር እንደማይረዳት ስትነግረው እሱም የውሸቱን የዚያ ድርጅት ሰልጣኝ መሆኑን ባይናገር ኖሮ ልክ እንደሷ መደበኛና ማንም የማይፈልገው ሰው ሊሆን ይችል እንደነበር ይነግራታል። እናም ያ ውሸት የሚጋለጥ ከሆነ ጓደኞቹ ሁሉ ፊታቸውን እንደሚያዞሩበት ቢነግራትም እሷ ግን ኮከብ ባይሆንም ኖሮ ታዋቂና ተወዳጅ መሆኑ እንደማይቀር ትነግረዋለች። አመሻሽም ላይ ወደ ቤቷ በመመለስ ላይ ሳለች 2 የሷ ክፍል ተማሪዎች የካንጆ ጓደኛ የሆነውን ያንግን ሲያንገላቱት ስትመለከት አንድ እንግዳ ነገር መኖሩን ትጠረጥራለች። በሚቀጥለውም ቀን በክፍላቸው ውስጥ እያሉ ሊያንግ የሳለላትን ስዕል ሊሰጣት ቢፈልግም ነገር ግን ከመስጠቱ በፊት ቾይ ኪጂኑን ማናገር ትጀምራለች። እሷም ምሳ ከነሱ ጋር ለመብላት እንድትቀላቀላቸው ስትጋብዛት ኪጁን በመጨረሻም ጓደኛ ለማፍራት በመቻሏ መደሰት ትጀምራለች። ወደ ምሳ በመሄድ ላይ ሳለችም ሁልጊዜም የሚያበሽቃት ሊያንግ ወደ እሷ በመምጣት ከድሮ ምንም እንዳልተለወጠችና ፊቷም እንደተጨማደደ ሲነግራት እሷም ከዚህ በኋላ እንዳይናገራት ታስጠነቅቀዋለች። እሱም እንዲህ የሆነች ያለችው ካንጆ ፍቅሩን ስለገለጸላትና የድሮውን ለመርሳት እየሞከረች እንደሆነ ሲነግራትም እሷም ቀጥላ የድሮ ማንነቷን ዳግም መሆን እንደማትፈልግ በመግለጽ አሁንም ከአዲስ ጓደኞቿ ጋር ምሳ ልትበላ እንደሆነ ትነግረዋለች። ኪጁንም ከአዲሶች ጓደኞቿ ጋር ወግ በማድረግ ላይ ሳለች ከካንጆ ጋር ስላላት ግንኙነትና ፍቅሩን እንዴት እንደገለጸላት ይጠይቋታል። ወዲያውም ሊያንግ ሲቀላቀላቸው ልጆች እያሉ ኪጁንን ምን ያክል ይጠብቃት እንደነበር ይነግራቸዋል። በኋላም ስለ ካንጆ ያላት ስሜት ምን እንደሆነ በሰው ሁሉ ፊት ሲጠይቃት ሊያንግ ለሷ ስሜት እንዳለውና በካንጆም እንደሚቀና እንረዳለን። በተጨማሪም ስለ ካንጆ የውሸት ስልጠና ማውራት ሲጀምር ካንጆም በፍጥነት ከነሱ ርቆ ይሄዳል። አመሻሽም ላይ ካንጆ ብቻውን በመራመድ ላይ ያለ ከሊያንግ ጋር ሲገናኙ የእውነትም ሰልጣኝ ከሆነ አሁን በካምፓኒ ውስጥ መሆን እንደነበረበት ይነግረዋል። ካንጆም ሁኔታውን ለመሸፋፈን ሲል ለመሸሽ ቢሞክርም እሱ ግን መንገዱን በመዝጋት በቀጥታ ውሸት መሆኑን እንዲናገር ያፋጥጠዋል። ሊያንግ እውነቱን እንዳወቀ ሲረዳም ካንጆ በቀጥታ ኪጁን ነግራው እንደሆነ በመገመት ከጀርባው እንደወጋቸው ማሰብ ይጀምራል። ሊያንግም የዚህ ሁሉ ነገር አቀናባሪ ኪጁን መሆኗን ባለማወቁ ካንጆ ለምን እንደዚህ ሊዋሻትና ሊቀልድባት እንደፈለገ ቢጠይቀውም እሱ ግን ከዚህ በላይ ወቀሳውን ላለመቀበል ሲል በንዴት ጥሎት ይሄዳል። በዛም ምሽትም ከጓደኞቿ ጋር በሬስቶራንት ውስጥ በመዝናናት ላይ ያለችው ኪጁን ከጓደኞቿ ጋር ስትወጣ ይህ የመጀመሪያዋ እንደሆነ ትነግረዋለች። በድንገትም የያንግ
የያንግ ስልክ በመጥራቱ ምክንያት ለማናገር ሲወጣ ቾዬ ስለ ካንጆ ምን እንደምታስብ ትጠይቃታለች። እሷም እያሰበችበት እንደሆነ ከነገረቻት በኋላ በድንገት ከዚህ ቀደም ያንግን ሲያንገላቱት የነበሩትን ተማሪዎች በማሰብ እሱን ለመፈለግ ትወጣለች። ውጭም ያንግ ለምታንገላታው ልጅ ገንዘብ እየሰጠ በማየቷ ጣልቃ ልትገባ ብትሞክርም ያንግ ግን ከማመስገን ይልቅ እንጥሉ እስኪላቀቅ ድረስ ይጮህባታል። በማግስቱም ወደ ትምህርት ቤቷ ስትመለስ ለካንጆ ቴክስት ለመላክ ብትሞክርም ነገር ግን በተደጋጋሚ ሊመልስላት ባለመቻሉ ምክንያት ግራ መጋባት ትጀምራለች። በክፍል ውስጥ በተደጋጋሚ ልታናግረው ብትሞክርም እሱ ግን አውቆ ምንም አይነት ምላሽ ባለመስጠት በተማሪ ሁሉ ፊት ያዋርዳታል። ሊያንግም ይህንን ሲመለከት ይዟት ከክፍል ውጪ በመውጣት ለምን እንደተበሳጨችና ለምን ሁልጊዜ ከካንጆ ጋር እንደምትሆን ይጠይቃታል። ከዛም ካንጆ ቆንጆ ወይንም ታዋቂ በመሆኑ ምክንያት እንደምትወደው ሲጠይቃት እሷ ግን ምንም አይነት ምላሽ ሳትሰጠው እያለቀሰች ጥላው ለመሄድ ትሞክራለች። እሱም እንዳትሄድ እጇን ሲይዛት ካንጆን በድንገት በመመልከቱ ምናልባትም በመካከላቸው አንድ ግንኙነት ይኖራል ብሎ ማሰብ ይጀምራል። ሊያንግም ካንጆ እያታለላት እንደሆነና እንደምታስበው ሰልጣኝ እንዳልሆነ ሲነግራት ኪጁን ግራ በመጋባት ጓደኞቿን እንኳን እንደማያውቅ ትነግረዋለች። ቀጥላም ይህንን ያደረገበት ምክንያት እንዳለው ልታስረዳው ስትሞክር ሊያንግም ተወደው እንደሆነ እንድትነግረው ብቻ ይጠይቃታል። እሷም ጓደኞች ብቻ መሆናቸውንና ስለሷ ህይወት የሚያውቀው ነገር እንደሌለ ነግራው ትታው ትሄዳለች። ቤት ውስጥ ሆናም በድጋሚ ለካንጆ ለመደወል ብትሞክርም ስልኩን በማጥፋቱ ምክንያት ሳይሳካላት ይቀራል። በቀጣይም ቀን ልታናግረው ብትሞክርም ካንጆ በድጋሚ ጥሏት ሊሄድ ሲል እሷም አለመግባባት መፈጠሩን ልታስረዳው ብትሞክርም አንድ አእምሮውን በማሳመኑ ምክንያት በኩርፊያው ይቀጥላል። በኋላም ያንግ ቾዬና ካንጆ አብረው በመጓዝ ላይ ሳሉ በድንገት ሁለቱም በየፊናቸው በመበታተናቸው ምክንያት ቾዬ ብቸኝነት ይሰማታል። ኪጁንም ወደ ቤቷ በማምራት ላይ ሳለች ያንግ በሰዎች ጥቃት ሲደርስበት በመመልከቷ በፍጥነት መቅረጽ ትጀምራለች። በድንገት ሲመለከቷትም ኪጁን ራሷን ለመከላከል ስትል አብራቸው ያለችው ልጅ ከሌላ ወንድ ጋር ሆና የሚያሳይ ቪዲዮ ታሳያቸዋለች። በዚህም የተናደደችው ልጅቷ ከሷ ጋር መጣላት ከጀመረች በኋላ እሷን በማስጣል ወንዱም ሊደበድባት ሲነሳ ከየት መጣ ሳይባል ድንገት ካንጆ ይደርስላታል። ሁኔታዎቹን ከተረጋጉ በኋላ ኪጁን ይቅርታ በመጠየቅ ነገሩን በስህተት እንደተረዳውና ሚስጥሩን ያጋለጠችው እሷ ለመሆኗን ትነግረዋለች። በማግስቱም ኪጁን ወደ ትምህርት ቤት ስትመጣ ለመጀመሪያ ጊዜ በኢንስታግራም ላይ ታዋቂ ለመሆን በመቻሏ ምክንያት በመደሰት በፍጥነት ከካንጆ ጋር ወደሚገናኙበት ክፍል ታመራለች። እሷም ታዋቂ እንድትሆን ስለረዳት ስታመሰግነው እሱም በመቀጠል በስህተት ስለተረዳት ይቅርታ ይጠይቃታል። ኪጁንም ተግባቢ እንድትሆን ያስተማራት እሱ እንደሆነና ማስተማሩን የሚቀጥል ከሆነ ከዚህ በላይ ልትሻሻል እንደምትችል ትነግረዋለች። እጁንም ይዛ ስትለምነው በፍጥነት እጇን በማስለቀቅ እንደሚያስተምራት ቃል ሲገባላት ሊያንግም በድንገት በመምጣት እሱም ሊያስተምራት እንደሚችል ይነግራታል። ያንግም ወደ እሷ በመቅረብ በራስ መተማመን የሌላት በተሸበሸበው ፊቷ ምክንያት እንደሆነ ሲናገር ካንጆ በንግግሩ በመናደድ ከሚነቅፋት ይልቅ መልካም ነገሮቿን ቢያደንቅላት የተሻለ እንደሆነ ይነግረዋል። እሱም በሹፈት ስለሷ ጥሩ የሚላቸውን ነገሮች እንዲዘረዝርለት ሲጠይቀው ካንጆ በድንገት ግራ በመጋባት ደግ መሆኗን ብቻ ይናገራል። ሊያንግም በመቀጠል ከካንጆ ይልቅ እሱ በደንብ እንደሚያውቃት ሲናገር ካንጆ አሁን ላይ በደንብ የሚያውቃት እሱ እንደሆነ በመናገር መጨቃጨቅ ይጀምራሉ። በዚህ ሁኔታም ወደ ክፍላቸው ሲመለሱ ቾዬ የአንድ ደቂቃ የቪዲዮ ቻሌንጅ እንዳለና እንዲዘጋጁ ትነግራቸዋለች። በዚህም ከፍተኛ ጉጉት ያደረባት ኪጁን ቪዲዮውን አብረዋት እንዲሰሩ ብትጠይቃቸውም በሚያሳዝን ሁኔታ ሁለቱም እምቢ ይሏታል። ሁለቱም በራሷ እንድትተማመንና ብቻዋን እንድትሰራ ቢያበረታቷትም ነገር ግን ከዚህ በፊት የሰራችውን አሳፋሪ ቪዲዮ በማስታወስ ሀሳቧን ትቀይራለች። ካንጆን በራሷ ላይ ከተማመነች ምናልባትም ውድድሩ ልታሸንፍ እንደምትችል ቢነግራትም ሊያንግ ግን አጭር ቪዲዮ ምን ማለት እንደሆነ እንኳን እንደማታውቅ በመናገር ያሾፍባታል። በእነሱ ተስፋ የቆረጠችው ኪጁንም ወደ ክፍሏ ስትመለስ ሁሉም ተማሪዎች በግሩፕ ሆኖ ቪዲዮ ሲሰሩ ትመለከታቸዋለች። ከዛ ጓደኛዋ ያንግ ወደ ክፍሉ ሲገባ ስትመለከት አብሯት ቪዲዮ ሊሰራ የመጣ መስሏት ብትደሰትም ነገር ግን ሌሎች ተማሪዎችን ለመቀላቀል ይሄዳል። ከዛ ቾዬን በማግኘት አብራት ቪዲዮ እንድትሰራ ስትጠይቃት በኪጁን በራስ መተማመን በመደነቅ ቾዬ አብራት ለመስራት ትስማማለች። ካንጆን በመንገዱ ላይ ያለ ያገኘው ሊያንግ ኪጁንን እንደሚወዳትና ውሸታም በመሆኑ ለሷ እንደማይገባት ይነግረዋል። በኋላም ኪጁን በቤቷ ተኝታ ሳለ ቾዬ አብረው የሚሰሩትን የዳንስ አይነት ትልክላታለች። ከዛም ቪዲዮዎችን ከካንጆ ጋር በመሆን አብረው በምትመለከትበት ሰዓት ቾዬ ታዋቂ ዳንሰኛ መሆን
መሆኗንና ከልጅነቷም ጀምሮ ትደንስ እንደነበር ሲነግራት ወዲያውኑ እንደሷ መደነስ እንደማትችል በማሰብ ተስፋ ትቆርጣለች። ነገር ግን ሊያንግ በዚህ መሃል ወደ እነሱ በመምጣት ቪዲዮ ላይ ያለውን ዳንስ ማለማመድ ሲጀምር ኪጁን በደስታ መማር ትጀምራለች። ዳንሱን መቻሏን እርግጠኛ ከሆነችም በኋላ ወዲያውኑ ወደ ቾዬ ብታመራም ገና እንዳየቻት ተወስዶ የነበረውን መድኃኒት መደበቅ ትጀምራለች። ከመሬት ተነስታም በኪጁን መናደር ስትጀምር ከዚህ በፊት ለካንጆ የፍቅር ስሜት እንደነበራትና ካንጆ ግን እሷን ትቶ ኪጁንን እንደመረጠ እንመለከታለን። ዳንሳቸውን ከመጀመራቸውን በፊት ካንጆ ሊያንግና ያንግ ለመመልከት ቦታቸውን ከያዙ በኋላ ኪጁንን ባልተጠበቀ ሁኔታ በአስገራሚ ዳንስ ብቃቷ ማስደመም ትጀምራለች። በዚህም መበሳጨቷን የተረዳችው ኪጁን በመታጠቢያ ቤት ውስጥ ስታገኛት ልታናግራት ብትሞክርም ቾዬ ግን ከሷ እንድትርቅ ትነግራታለች። ነገር ግን ብዙም ሳይቆይ በድንገት ራሷን ስትስት ኪጁንና ካንጆ በፍጥነት ወደ ትምህርት ቤቱ ክሊኒክ ይወስዷታል። በዛም የትምህርት ቤቱ ነርስ ቾዬ የክብደት መቀነስ ክኒኖችን እየወሰደች እንደሆነና መድኃኒቶቹን በትምህርት ቤት ውስጥ እንዳይገቡ የታገዱ መሆናቸውን ትነግራቸዋለች። እንደነቃችም ኪጁን ልታያት ብትሄድም ቾዬ በንዴት እንደምትጠላትና በሕይወቷ ውስጥ ምንም አይነት ቦታ እንደሌላት ትነግራታለች። በዚህም ጥፋተኝነት የተሰማት ኪጁን በፍጥነት ወደ ካንጆ በመሄድ እስከዛሬ ድረስ ሁሉም ነገር የውሸት እንደነበር ለሁሉም መናገር እንዳለባቸውና ይህንን የማያደርግ ከሆነ ቪዲዮ እንደምትለቅበት ትነግረዋለች። እሱም ግራ በመጋባት ለምን በአንድ ጊዜ እንዲህ ልትቀየር እንደቻለች ቢጠይቃትም እሷ ግን ምንም አይነት ምላሽ ባለመስጠት ያለችውን ብቻ እንዲፈጽም ትነግረዋለች። በማግስቱ ኪጁን ስለ ካንጆ በማሰብ ራሷን ከሱ ማራቅ እንዳለባት በማሳመን ላይ ሳለች በድንገት ሊያንግ ያገኛታል። ወደ ሬስቶራንት ወስዶ ምግብ ሊጋብዛት ቢሞክርም በመጀመሪያ ለመብላት ባለመፈለጓ በግድ እያጎረሳት እንድትመገብ ማድረግ ይጀምራል። ከዛ እሱ እንዳላት እንደ ቾዬ ያሉ ሰዎችን ከመጉዳት ይልቅ እንደ በፊቱ ንጹህ ሆና ብትኖር ይሻላት እንደነበር ትነግረዋለች። ነገር ግን በዚህ ንግግሯ የተናደደው ሊያንግ እየጎተተ በፊት ልጅ እያሉ ወደሚጫወቱበት ስፍራ ይወስዳታል። በዛም ሳሉ እንዴት ራሷን ማስተካከል እንዳለባትና ወደፊት መጓዝ እንዳለባት በመናገር ሊያጽናናት ቢሞክርም ካንጆ እነሱ ወዳሉበት ስፍራ በመምጣቱ ምክንያት በድጋሚ ይናደዳል። በዛም ካንጆ ኪጁንን ሊያዋራትና ሊያጽናናት ቢሞክርም ሊያንግ የሷ ኃላፊነት እንደሆነችና ጣልቃ እንዳይገባ በመናገር እንደ ልማዳቸው መጣላት ይጀምራሉ። ነገር ግን በሁለቱ ክርክር የተሰላቸችው ኪጁን ለሊያንግ በቅርቡ እንደምታገኘው ከነገረችው በኋላ ካንጆ በመካከላቸው ያለውን ነገር ቶሎ እንዲጨርስ ታስጠነቅቀዋለች። በቀጣይም ቀን ሁሉም ተማሪዎች የትምህርት ቤቱ ኮከብ የሆነውን የካንጆን መምጣት በመጠባበቅ ላይ ሳሉ ኪጁን ቾይን ልታናግራት ብትሞክርም እሷ ግን በንዴቷ በመጽናቷ ምክንያት በኃይል ተናግራት ትሄዳለች። በዛን ቀንም በመላው ግሩፖች ላይ አንድ ማንነቱ ያልታወቀ ሰው ስለ ካንጆ የተለያዩ ነገሮችን ፖስት ሲያደርግ በመመልከቷ ኪጁን ተደብቃ ልታጠፋቸው በመሞከር ላይ ሳለች በድንገት ቾዬ ስልኩን ከእጇ ላይ ትነጥቃታለች። በዚህ መሃል ካንጆ ባዘዘችው መሰረት የይቅርታ ቪዲዮን በመስራት ላይ ቢሆንም ምስኪኗም ኪጁን እሱን አግኝታ ስለ ሁሉም ነገር ለማስረዳት ትወስናለች። ሊያንግ ወደ ስልጠናው ስፍራ ሲያመራ ማናጀሩ አሁን ፊቱን በአደባባይ ማሳየት እንደሚችል ይነግረዋል። በማግስቱ ኪጁን ሁሉም ተማሪዎች ስለ ሊያንግ ኮከብነት ሲነጋገሩ ብትሰማም ነገር ግን ካንጆንም ሆነ ሊያንግን ማግኘት አልቻለችም። ከዛ ኪጁን ወደ ቾዬ በመምጣት ስልኩን ዳግም እንድትሰጣትና እንደ ቀድሞ ለእኩይ ተግባር እንደማትጠቀምበት ቃል ብትገባላትም ነገር ግን ቾዬ አሻፈረኝ በማለት የካንጆን ሚስጥር እንደምታውቅና በቅርቡም እንደምታጋልጠው ትነግራታለች። ምንም እንኳን ልታስቆማት ብትፈልግም በቀለጠማት ቾዬ ግን አንዱም የማባበያ ቃላት ሊሰሩ አልቻሉም። ቢሆንም ግን ተስፋ ያልቆረጠችው ኪጁን እንደምንም ገፍትራት ስልኩ ከእጇ እንዲወድቅ ካደረገች በኋላ በፍጥነት አንስታው ካጠገቧ ትሰወራለች። ወደ ክፍል ስትመለስም ተማሪ ሁሉ ስለ ካንጆ እያወራ በመሆኑ ግራ በመጋባት ውስጥ ሳለች በድንገት ከሊያንግ ጋር ትጋጫለች። በዚህም መሃል እንደፈራችው ሊያንግ የካንጆ ሚስጥር ሊወጣ እንደሆነ ሲነግራት እንዴት ልረዳው እችላለሁ በማለት መጨናነቅ ብትጀምርም በዚህ የተናደደው ሊያንግ ባለችበት ጥሏት ይሄዳል። ስለሱ ምንም ግድ ሳይሰጣት ካንጆን የማግኘት ፍለጋዋን ስትቀጥል በአንድ ክፍል ውስጥ ከቾዬና ከያንግ ጋር ሆኖ ታገኘዋለች። በዚህም መሃል ኪጁን እሱ ልትረዳበት የምችልበትን መንገድ መፈለግ ስትጀምር ቾዬም በሁኔታው የባሰ መናደር ትጀምራለች። እንደምንም ራሷን አደፋፍራም ኪጁን ከዚያ ግሩፕና ፖስቶች በስተጀርባ ያለችው እሷ መሆኗን ስትነግረው ካንጆ ምናልባት ሚስጥሩ እንደወጣ በማሰብ ከዚህ በፊት እየዋሸ እንደነበር የሚናገርበትን ቪዲዮ ለመልቀቅ ይወስናል። እስከ ዛሬ ድረስ ኮከብነቱን እየዋሸ መሆኑን በማወቋ የተናደደችው ቾዬ እያበደችና የተሳደበች ጥላቸው ትወጣለች። በዚህም ሰዓት ኪጁን ሁኔታውን ማስተካከል ትችል እንደነበር እያለቀሰች ብታስረዳውም ካንጆ ግን ከራሱ ችግር ይልቅ እሷ እንድትረጋጋ ማጽናናት ይጀምራል። ወደ ክፍላቸው ከተመለሱም በኋላ ተማሪዎቹ በካንጆ ላይ ቆሻሻም
መወርወር ሲጀምሩ ኪጁንና ያንግ ሊያስቆማቸው ቢሞክሩም በመጨረሻም ሊያንግ ወደ ውጭ እንዲወጣ ያደርገዋል። እስከ ዛሬ ድረስ ይጠብቁት የነበረው የዳንስ ቪዲዮ አሸናፊ በሚታወጅበት ቀንም የውድድሩም አሸናፊ ካንጆ መሆኑ ይነገራል። በሰዓቱም ካንጆ ወደ መድረኩ በመውጣት እስከ ዛሬ ድረስ የውሸት ኑሮ እንደኖረና ከአሁን በኋላ ግን በሰላም መኖር እንደሚፈልግ በመናገር ጓደኞቹን ይቅርታ ይጠይቃቸዋል። ከስርዓቱም በኋላ ቾይ ለካንጆ ስልክ በመደወል አግኝታው ይቅርታ ስትጠይቀው ኪጁንም ሰላም በመፍጠራቸው መደሰት ትጀምራለች። በመጨረሻም ስልኩን እዚያው ያገኘችበት ቦታ መልሳ ካስቀመጠችው በኋላ ወደ ካንጆ በመሄድ በህይወቷ ውስጥ ትልቅ ትምህርትን ስላስተማራትና ችግሮቿ እንድትጋፈጥ ስላደረጋት ታመሰግነዋለች። አብረው በተቀመጡበት ሰዓትም የእውነትም ከሷ ፍቅር እንደያዘው ሲነግራትና እሷን በደስታ ፈገግ ስትል እንመለከታለን። ከዛን ጊዜ ጀምሮ የሙሉ ጀማ ጓደኝነት እየጠነከረ ይመጣል። ኪጁንም ካሳለፈችው የህይወቷ ትምህርት በመንደርደር ሁሉም ሰው በራሱ ማንነት ሊወደድና ሊታወቅ እንደሚገባ ስትመክር እያስመለከተን ድራማው እዚህ ጋር ይጠናቀቃል።